በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾም ጾመ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም መተው፣ መጠበቅ፣ መከልከል ማለት ነው። ጾም የሰውነት ማሰሪያ፣ የአጋንንት መቅጫ መሳሪያ ነው። ጾም ሰውነትን ለፈጣሪ መስጠት፣ ለእርሱ ማስገዛት ነው። ከምግብ መከልከል ብቻ ሳይሆን ከክፉ ተግባርና ሥራም መከልከል ጭምር ነው። ፍትሐ ነገሥት አንቀጽ 15 እንደሚያትተው ነገር ግን ስንጾም እንደ ግብዞች አይደለም። የማቴዎስ መጽሐፍ ምዕራፍ 6 ቁጥር 16 እንደነገረን በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጠብና ክርክር ትጾማላችሁ፣ ድሃውንም በጡጫ ትማታላችሁ። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 እስከ 4። ስለዚህም ይሆናል ብዙ ጊዜ ጾመን ደክመን ያለ ፍሬ የምንቀረው። ጾማችን ለፈጣሪ የተገለጠ ለሰው ግን የተሰወረ ይሁን። ለሰው እንታይ ዘንድና ጾመኛ ለመባል በውዳሴ ከንቱ ለመውደቅ አይሁን። ንጹሕ የሆነ ጾም ፈጣሪን ያስባል፣ ለሰይጣንም ፈተና ይሆንበታል። ከዚህም በተጨማሪ ከመተትና ድግምት እንዲሁም ስር ከሚምሱ ቅጠል ከሚበጥሱ ለክብር ተፈጥረው ለሰይጣን ከተገበሩ ሰዎች የምንድነው ውሸት ያልሆነ የእውነት ጾም ስንጾም ነው። ይህም ማለት ከምግብ ብቻ ሳይሆን የስሜት ሕዋሳችንን ጨምሮ ልንገታና ልንቆጣጠር ይገባል። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾም በልቅሶና በዋይታ ተመለሱ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 12። ጾም የተቀደሰ ንጹሕ የሆነ የተጸጸተ ያመነ ልብ ይፈልጋል። ሁልጊዜም ጾምን የተሟላ የሚያደርገው እንደ ዋናነትም የምንጠቀመው ፍሬም የሚኖረው በቅድስና ሲሆን ብቻ ነው። ጾም በግልም ይሁን በማኅበር በአዋጅም ይሁን ያለ አዋጅ ተጾሟል። ነነዌን የመሰሉ ሕዝቦች በንስሐና በልብ በሆነ ጾም ከመዓት ድነዋል። ሙሴ በሲና ተራራ 40 ቀንና ሌሊት ታቦተ ሕጉን ለመቀበል ጾሟል። አምላካችን መድኃኒታችን ኢየሱስ ክርስቶስ ከጥምቀቱ በኋላ ለጾም ወደ ገዳመ ቆሮንቶስ በገባ ጊዜ ሰው መስሎት አምላክነቱን ሳይረዳ መራቡን ተመልክቶ ሰይጣን ሊፈትነው ቀረበ ይለናል የማቴዎስ መጽሐፍ ምዕራፍ 4። በመቀጠልም 3 ታላላቅ ፈተናዎችን ፈትኖታል። አንደኛው የምግብ ፈተና ሲሆን ድንጋዩን እንጀራ አድርግና እንብላ ብሎታል። በቀጣይ የስስት ፈተና ሲሆን ስገድልኝና ይህን ሁሉ ሀብት ልስጥህ ብሎ ወርቁን ብሩን አሳየው። በመጨረሻም የትዕቢት ፈተና ሲሆን እስኪ ራስህን ወርውር ብሎ በፈቃድ እግዚአብሔር መቅደስ ላይ ሰቀለው። ከዚህ ማለትም ከጌታችን ጾም እንደተረዳ ነው በምንጾምበት ወቅት መፈተናችን እንደማይቀርና ማሸነፍ እንደሚጠበቅብን መበርታት እንዳለብንና የሰይጣንን ፈተናዎች ሁሉ ማሸነፍ እንዳለብን ነው። ብዙ አጋንንት የሚቃጠሉት በመልካም ምግባር ነው። ጾም አጋንንትን ያወጣል፣ ሰማያዊ ክብርን ያሰጣል፣ ከእግዚአብሔር ቁጣ የምንተርፍበትም ጭምር ነው። በጾም ወቅት ነፍስ በሥጋ ላይ ሙሉ ባለሥልጣን ትሆናለች፣ ሥጋም ትደክማለች። ሰው መልካም ከሠራ በሥጋም በነፍስም ይቀደሳል፣ ገነት መንግሥተ ሰማያትን ይወርሳል። አብይ ጾም። አብይ ማለት ከፍ ያለ ትልቅ ማለት ነው። አብይ ጾም የተባለበትም ምክንያት የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ነው። በቀኑ ቁጥር ከሌሎች አጽዋማት የሚበልጥ ስለሆነና 3ቱ ታላላቅ የሰይጣን ፈተናዎች ማለትም ትዕቢት፣ ስስት፣ ፍቅረ ነዋይ ድል የተመቱበት ስለሆነ አብይ ጾም ተብሏል። በቤተ ክርስቲያን ስያሜ መሠረት በአብይ ጾም ውስጥ የሚውሉ ሰንበታት እያንዳንዳቸው መጠሪያ ስም ሲኖራቸው እነርሱም የመጀመሪያው ዘወረደ የአብይ ጾም የመጀመሪያው ሰንበት ሲሆን ይህም ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር አልፋና ኦሜጋ ከሰማየ ሰማያት መውረዱንና ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም መወለዱን የሚያመለክት ስያሜ ነው። ሁለተኛው ቅድስት ይባላል። ይህ የሁለተኛው ሰንበት ስያሜ ሲሆን የተባለበትም ምክንያት ስለ ዕለተ ሰንበት ቅድስና ስለሚያወሳ ነው። እንዲሁም ይህ ዕለት ዕለተ እግዚአብሔር የተባለች የሰንበተ ክርስቲያን ቅድስናን ያመለክታል። ምክንያቱም የዚህች ዕለት ጌታ እርሱ ቅዱስ እግዚአብሔር ነውና፣ ስለዚህም ዕለተ ሰንበት ቅድስት ተብላለች። ሦስተኛው ምኵራብ ይባላል። ይህ የሦስተኛው ሰንበት ስያሜ ሲሆን በዚህ ሰንበት ጌታ በመዋዕለ ትምህርቱ በምኵራብ ገብቶ ማስተማሩ ይነገራል። እንዲሁም ይህች ዕለት መድኃኒታችን ኢየሱስ ክርስቶስ በምኵራብ ገብቶ እንዳስተማረ የሚታሰብበት ዕለት ነው።
ምኵራብ ማለት የቤተ አይሁዳውያን የጸሎት ቤት ማለት ነው። መጻጉዕ ይህ የአራተኛው ሰንበት መጠሪያ ሲሆን ይህም ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድውያንን መፈወሱ፣ ዕውራንን ማብራቱ፣ ለምጻምን ማንጻቱ፣ ሽባዎችን መተርተሩን የሚያነሳ መዝሙር የሚዘመርበት እንዲሁም እነዚህ ሁሉ ድንቅ ገቢራተ ተአምራት የሚዘከሩበት ዕለት ነው። ደብረ ዘይት ይህ የአምስተኛው ሰንበት መጠሪያ ሲሆን ይህም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ነገረ ምጽአቱን እንዳስተማረ የሚወሳበት ሰንበት ነው። ደብረ ዘይት ማለት ወይራ የበዛበት ተራራ ማለት ነው። ገብርኄር ይህ የስድስተኛው ሳምንት ሰንበት ስያሜ ሲሆን ይህም ዕለት ለጌታው ታማኝና በጎ የሆነው ባሪያ ወደ ጌታህ ደስታ ግባ ተብሎ እንደተመሰገነ የሚነገርበት ዕለት ነው። ኒቆዲሞስ ይህ የሰባተኛው ሰንበት ስያሜ ነው። ይህም ዕለት ኒቆዲሞስ የተባለ የአይሁድ መምህር በሌሊት ወደ ጌታው ገብቶ ይማር እንደነበረ ይታሰብበታል። በዚህም ዕለት የኒቆዲሞስን ታሪክ የሚያስታውስ መዝሙር ይዘመራል። ሆሳዕና ይህ የስምንተኛው ሳምንት ሰንበት መጠሪያ ሲሆን ይህም ዕለት በነቢዩ በዘካርያስ ላይ የተጻፈው ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በውርንጫይቷ ላይ ተቀምጦ ሆሳዕና በአርያም ሆሳዕና ለዳዊት ልጅ ተብሎ እየተመሰገነ ወደ ቤተ መቅደስ መግባቱ የሚታሰብበት ዕለት ነው። ሆሳዕና ማለት እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሙነ ሕማማት ጸሎተ ፍትሐት፣ ጸሎተ አስተርእዮ ስለማይፈጸም ጸሎተ ፍትሐትና አስተርእዮ የሚደረገው በዚህ ዕለት ነው። ጾሙን የበረከት ጾም ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።